ሰላም ጤና ይስጥልኝ እንደምን አላችሁ በሌላ ክላስ ተመልሼ መጥቻለሁኝ። በዛሬው ክላሳችን ስታቲክ ራውቲንግ እንመለከታለን። እስከመጨረሻው ድረስ አብራችሁን ቆዩ። በባለፈው ክላሳችን ስታቲክ ራውት ከታይፕ ኦፍ ራውቶች መካከል አንዱ ነው ብለናል። በስታቲክ ራውቲንግ ጊዜ ኔትወርክ አድሚኒስትሬተሩ ማኑዋሊ ራውቶችን ኮንፊገር የሚያደርግበት የራውቲንግ ታይፕ ነው ብለናል። ዛሬ ስታቲክ ራውቲንግ ኔት ኮንፊገር እናደርጋለን። ፓኬት እንዴት ፎርዋርድ ይደረጋል የሚለውን ቢትዊን ዲፈረንት ኔትወርክ ማለት ነው። ፓኬት እንዴት ፎርዋርድ ይደረጋል የሚለውን የምንመለከት ይሆናል ማለት ነው። ለዛሬው ክላሳችን እዚህ ጋር የምትመለከቱትን የኔትወርክ ቶፖሎጂ የምንጠቀም ይሆናል ማለት ነው። ፒሲ1 እና ፒሲ1 ከስዊች 1 ጋር ኮኔክትድ ሆኗል። ስዊች 1 ደግሞ ከአር1 ጋር ኮኔክትድ ሆኗል። ፒሲ1 እና አር1 ኮኔክትድ የሆኑበት ኔትወርክ 192.168.10.0/24 ነው። የፒሲ1 አይፒ ዶቱ ነው። የአር1 አይፒ ደግሞ የአር1 G0/0 አይፒ ዶት 1 ነው። አር1 እና አር2 ደግሞ ኮኔክትድ የሆኑበት ኔትወርክ 192.168.20/24 ነው። የአር1 G0/1 አይፒ አድሬስ ዶት 1 ነው። የአር2 G0/0 አይፒ ደግሞ ዶቱ ነው። አር2 እና አር3 ኮኔክትድ የሆኑበት ኔትወርክ 192.168.30.0/24 ነው። የአር1 G0/1 አይፒ ዶት 1 ነው። የአር3 G0/0 አይፒ ደግሞ ዶቱ ነው። ሌላው ፒሲ2 እና አር3 ኮኔክትድ የሆኑበት ኔትወርክ 192.168.40.0/24 ነው። የፒሲ2 አይፒ ዶቱ ሲሆን የአር3 አይፒ ደግሞ ዶት 1 ነው ማለት ነው። ስታቲክ ራውቲንግ ኮንፊገር ከማድረጋችን በፊት በመጀመሪያ ፕሪ ኮንፊግሬሽን መስራት አለብን ራውተሮቻችን ላይ። ያ ማለት ምንድነው? እያንዳንዱ ራውተር ላይ አይፒ አድሬስ ኮንፊገር ማድረግ ይኖርብናል። ለምሳሌ አር2 ሁለት ኢንተርፌሶች ናቸው ኮኔክትድ የሆኑት እዚህ ጋር ጊጋቢት ኢተርኔት 0/0 እና ጊጋቢት ኢተርኔት 0/1 ማለት ነው። የሁለቱን አይፒ አድሬስ ኮንፊገር ማድረግ ይኖርብናል። ኮንፊገር ካደረግን በኋላ ደግሞ ኢኔብል ማድረግ ይኖርብናል ማለት ነው። ኖ ሸትዳውን በሚለው ኮማንድ ወደ ፕሪ ኮንፊግሬሽን እንሄዳለን ማለት ነው። በመጀመሪያ የአር1ን አይፒ አድሬስ ኮንፊገር እናደርጋለን። በመጀመሪያ ወደ ኮንፊግሬሽን ሞድ እንሄዳለን። ኮንፊግሬሽን ሞድ ከሄድን በኋላ ወደ ኢንተርፌሶቹ እንገባለን። የአር1 ኢንተርፌስ አሁን ለምሳሌ ጊጋቢት ኢተርኔት 0/0 ኢንተርፌስ G0/0 ዜን አይፒ አድሬሳችን ኮንፊገር እናደርጋለን። አይፒ አድሬስ ብለን 192.168.10.1 ይሄ ማለት የአር1 G0/0 አይፒ አድሬስ ነው። ከዛ /24 ስለሆነ በሰብኔት ስንጽፈው ምን ይሆናል? 255.255.255.0 ይሆናል ማለት ነው። ቀጥሎ ኢኔብል ነው የምናደርገው። ኢኔብል ለማድረግ ኖ ሸትዳውን የሚለውን ኮማንድ እንጠቀማለን ማለት ነው። ኦኬ የአር1ን G0/0 አይፒ አድሬስ ኮንፊገር አደረግን። ቀጥሎ ደግሞ የG0/1ን አይፒ ኮንፊገር እናደርጋለን። በመጀመሪያ ወደ ኢንተርፌሱ እንሄዳለን። ኢንተርፌስ ጊጋቢት ኢተርኔት 0/1 G0/1 ዜን አይፒ አድሬሱን ኮንፊገር እናደርጋለን። አይፒ አድሬስ ዜን 192.168.20.1 ይሄ አይፒ አድሬስ ማለት የአር1 G0/1 አይፒ ማለት ነው። ዜን ሰብኔታችን 255.255.255.0 ይሆናል። ቀጥሎ ኢኔብል ነው የምናደርገው ኖ ሸትዳውን በሚለው ኮማንድ ማለት ነው። አሁን አር1 ላይ G0/0 እና G0/1 ኢንተርፌሶች ላይ አይፒ አድሬስ ኮንፊገር አድርገናል። ኢንተርፌሶቹን ኢኔብል አድርገናል። ቀጥሎ አይፒ አድሬስ በትክክል ኮንፊገር ማድረጋችንን ቼክ እናድርግ። ሾው አይፒ ኢንተርፌስ ብሪፍ እዚህ ጋር ጊጋቢት ኢተርኔት 0/0 እና ጊጋቢት ኢተርኔት 0/1 አይፒ አድሬሳቸው ኮንፊገር ተደርጓል። ስታተሱም ፕሮቶኮላቸው አፕ ስቴት ላይ ነው ማለት ነው። በአግባቡ ኮንፊገር አድርገናል። ኢንተርፌሶቹን ኢኔብል አድርገናል ማለት ነው። ኦኬ ቀጥሎ የአር1ን ራውቲንግ ቴብል ቼክ ብናደርግ አሁን ምንም አይነት ራውቲንግ ኮንፊገር አላደረግንም። ነገር ግን በባለፈው ክላሳችን እንደተመለከትነው አይፒ አድሬስ ኮንፊገር ስናደርግ ሁለት ራውቶች ወደ ራውቲንግ ቴብሉ አድ ይደረጋሉ። ይህም ኮኔክትድ ራውት እና ሎካል ራውት። አር1 ሁለት ኔትወርኮች ነው ኮኔክትድ የሆነው። የመጀመሪያው 192.168.10.0/24 ነው። ያ ማለት ከፒሲ1 ጋር ኮኔክትድ የሆነበት ኔትወርክ ማለት ነው። ለዚህ ኔትወርክ
ሁለት ራውቶች አሉ። አንደኛ ለራሱ ለG0/0 ራውት የሚደረግ ትራፊክ ይኖራል። ሁለተኛ ደግሞ ኮኔክትድ ለሆነው ኔትወርክ ራውት የሚደረግ ትራፊክ ይኖራል። ሁለቱ ራውቶች አድ ይደረጋሉ ማለት ነው። ልክ በተመሳሳይ ሁኔታ ለ192.168.20.0/24 ኮኔክትድ ለሆነው ኔትወርክ እና ለሎካል ራውቱ አድ ይደረጋል ማለት ነው። ወደ ራውቲንግ ቴብሉ ሎካል ራውቱ ማለት ለአክቹዋል ለራውተሩ ኢንተርፌስ ዴስቲንድ የሆነ ትራፊክ ፎርዋርድ የሚደረግበት ራውት ነው ማለት ነው። እዚህ ጋር ለምሳሌ አር1 ዳይሬክትሊ ኮኔክትድ የሆኑ ራውቶችን ያውቃቸዋል። ነገር ግን ሪሞት ኔትወርኮችን አያውቅም። ሪሞት ኔትወርክ ማለት አር2 እና አር3 ኮኔክትድ የሆኑበት ኔትወርክ፣ አር3 እና ፒሲ2 ኮኔክትድ የሆኑበት ኔትወርክ አር1 ራውቲንግ ቴብል ውስጥ የሉም። ትራፊክ ለምሳሌ ወደ እነዚህ ኔትወርኮች ማለትም ወደ 192.168.30.0/24 እና ወደ 192.168.40.0/24 ፎርዋርድ የሚደረግ ትራፊክ ቢመጣ አር1 አንደርስታንድ ስለማያደርገው ምንድነው የሚያደርገው? ዲስካርድ ነው የሚያደርገው። አር1 ማንን ራውት ያውቃል? 192.168.10.0/24 ያ ማለት ኮኔክትድ ራውቱ ማለት ነው። የG0/0 ኮኔክትድ ራውት ነው። አክቹዋል አይፒው ደግሞ 192.168.10.1/32ን ጨምሮ ማለት ነው። የአር1 G0/1 ኔትወርክ ደግሞ ኮኔክትድ የሆነው ኔትወርክ ማን ነው? 192.168.20.0/24 ነው። የG0/1 የአር1 G0/1 አክቹዋል አይፒ አድሬስ ደግሞ 192.168.20.1/32 ራውቶች ማለት ነው። እነዚህን ራውቶች ያውቃል፣ ምክንያቱም ዳይሬክትሊ ኮኔክትድ የሆኑ ኔትወርኮች ስለሆኑ ማለት ነው። ነገር ግን 192.168.30.0/24 ያ ማለት አር1 እና አር2 እና አር3 ኮኔክትድ የሆኑበት ኔትወርክ ነው። ይሄንን የአር1 ራውቲንግ ቴብል ውስጥ አናገኝም። 192.168.40.0/24 ይሄ ደግሞ አር3 እና ፒሲ2 ኮኔክትድ የሆኑበት ኔትወርክ ነው። እነዚህን ሁለቱን ኔትወርኮች አር1 አያውቅም። ለእነዚህ ዴስቲንድ የሆነ ትራፊክ ለአር1 ቢላክለት ዲስካርድ ነው የሚያደርገው ማለት ነው። ለእነዚህ የሚመጡ ዴስቲንድ የሆኑ ትራፊኮች ምንድነው ማድረግ ያለበት? አር1 በመጀመሪያ ለአር2 ነው ፎርዋርድ ማድረግ ያለበት። ፎርዋርድ እንዲያደርግ ምን ማድረግ አለብን? ራውቲንግ ኮንፊገር ማድረግ አለብን ማለት ነው። ስታቲክ ራውቲንግ ስለሆነ ኮንፊገር የምናደርገው እንዴት ኮንፊገር ማድረግ እንዳለብን እንመለከታለን ማለት ነው። ኦኬ፣ ቀጥሎ የአር2 ፕሪ ኮንፊግሬሽን አር2 አይፒ አድሬስ ኮንፊግሬሽን እንሰራለን። በመጀመሪያ ወደ ኢንተርፌሱ እንሄዳለን። ኢንተርፌስ G0/0 የአር2 ማለት ነው። ዜን አይፒ አድሬሳችን ኮንፊገር እናደርጋለን። ዜን ኢኔብል እናደርጋለን ኖ ሸትዳውን በሚለው ኮማንድ። ቀጥሎ ኢንተርፌስ G0/1 እንሄዳለን። አይፒ አድሬስ ኮንፊገር እናደርጋለን። ዜን ኖ ሸትዳውን ብለን ኢኔብል እናደርጋለን ማለት ነው። ቀጥሎ ሾው አይፒ ኢንተርፌስ ብሪፍ ብለን ኮንፊግሬሽናችን ቼክ ብናደርግ ጊጋቢ ኢተርኔት 0/0 ጊጋቢ ኢተርኔት 0/1 አይፒ አድሬስ ኮንፊገር ተደርጓል። ስታተሳቸው አፕ ነው፣ ፕሮቶኮላቸው አፕ ነው ማለት ነው። ፕሪ ኮንፊግሬሽን አር2 ላይ በአግባቡ ሰርተናል ማለት ነው። ቀጥሎ የአር2ን ራውቲንግ ቴብል ቼክ ብናደርግ እዚህ ጋር አድ የሆኑ ሁለቱን ራውቶች እናገኛለን ማለት ነው። ኮኔክትድ ራውት እና ሎካል ራውት ለሁለቱም ኔትወርኮች ለሁለቱም ኮኔክትድ ኔትወርኮች ማለት ነው። አር1 ኮኔክትድ ኔትወርኮችን ያውቃቸዋል። ኮኔክትድ ኔትወርኮችን ያውቃቸዋል። ያ ማለት 192.168.20.0/24 ያ ማለት አር2 G0/0 በኩል ኮኔክትድ የሆነው ኔትወርክ ነው። አክቹዋል የG0/0 አይፒ አድሬስ ደግሞ 192.168.20.2 ነው። ለአክቹዋል አይፒው ራውት የሚደረግ ትራፊክም ደግሞ /32 ማለት ነው ራውት ያውቃል። ሌላው 192.168.30.0/24 ያ ማለት አር2 G0/1 በኩል ኮኔክትድ የሆነ ኔትወርክ ነው። ለእነዚህ ለሁለቱ ዴስቲንድ የሆነ ትራፊክ በመጣ እንዴት ፎርዋርድ ማድረግ እንዳለበት ያውቃል። ነገር ግን 192.168.10.0/24 ያ ማለት ፒሲ1 እና አር1 ኮኔክትድ የሆኑበት ኔትወርክ ነው። 192.168.40.0/24 ያ ደግሞ አር3 እና ፒሲ2 ኮኔክትድ የሆኑበት ኔትወርክ ነው።
እነዚህ ሁለቱ ኔትወርኮች የአርቱ ራውቲንግ ቴብል ውስጥ ስለማይገኙ ለነዚህ ዴስቲንድ የሆነ ትራፊክ ወዴት ፎርዋርድ ማድረግ እንዳለበት አርቱ አያውቅም። ምንድነው የሚያደርገው? ዲስካርድ ነው የሚያደርገው ማለት ነው። እኛ ግን በስታቲክ ራውቲንግ እነዚህን ራውቶች ኮንፊገር አድርገን እንመለከታለን ማለት ነው። ቀጥሎ የአር3 አይፒ አድሬስ ኮንፊግሬሽን ነው የምንሰራው። በመጀመሪያ ወደ ኮንፊግሬሽን ሞድ እንሄዳለን። ዜን ወደ ኢንተርፌሱ እንሄዳለን። ኢንተርፌስ G0/0 ዜን አይፒ አድሬስ ኮንፊገር እናደርጋለን። ዜን ኢኔብል እናደርጋለን ኖ ሸትዳውን በሚለው ኮማንድ። ቀጥሎ ወደ ኢንተርፌስ G0/1 አይፒ ኢንተርፌስ እንሄዳለን። ዜን የኢንተርፌሱን አይፒ ኮንፊገር እናደርጋለን። ዜን ኖ ሸትዳውን ብለን ኢኔብል እናደርገዋለን። ኦኬ ቀጥሎ ሾው አይፒ ኢንተርፌስ ብሪፍ ብለን ኮንፊግሬሽናችንን ቼክ ብናደርግ ጊጋቢት ኢተርኔት 0/0 እና ጊጋቢት ኢተርኔት 0/1 አይፒ አድሬሳቸው ኮንፊገር ተደርጓል። ስታተሳቸው አፕ ነው፣ ፕሮቶኮላቸውም አፕ ነው ማለት ነው። አር3 ላይ አይፒ አድሬሱን በአግባቡ ኮንፊገር አድርገናል ማለት ነው። ቀጥሎ የአር3 ራውቲንግ ቴብል ቼክ ብናደርግ ለሁለቱም ኮኔክትድ ኔትወርኮች እዚህ ጋር ኮኔክትድ ራውት እና ሎካል ራውት ራውቲንግ ቴብሉ ላይ አድ ሆኖ እናገኛለን ማለት ነው። ጀነሬት ይደረጋል። ይሄ ባይ ዲፎልት ነው ጀነሬት የሚደረገው። አር3 ዳይሬክትሊ ኮኔክትድ የሆኑ ኔትወርክ ራውቶች ማለት ነው። ዳይሬክትሊ ኮኔክትድ ለሆኑ ኔትወርክ ዴስቲንድ የሆነ ራውት ቢመጣ እንዴት ፎርዋርድ ማድረግ እንዳለበት ያውቃል። ያ ማለት ዳይሬክትሊ ኮኔክትድ የሆኑ ኔትወርኮች ማን ናቸው? 192.168.0/24 እና ዳይሬክትሊ የኢንተርፌሱ አይፒ ማለት ነው። ያ ማለት የአር3 G0/0 አይፒ እና የአር3 G0/1 አይፒ አድሬስ ማለት ነው። ለነዚህ ዴስቲንድ የሆኑ ትራፊኮች እንዴት ፎርዋርድ ማድረግ እንዳለበት ያውቃል። ምክንያቱም እነዚህ ራውቶች የአር3 ራውቲንግ ቴብሎች ውስጥ ስለሚገኙ ማለት ነው። ነገር ግን ሪሞት ኔትወርኮች ለምሳሌ 192.168.10.0/24 ያ ማለት ፒሲ1 እና አር1 ኮኔክትድ የሆኑበት ኔትወርክ 192.168.20.0/24 አር1 እና አር2 ኮኔክትድ የሆኑበት ኔትወርክ ለነዚህ ዴስቲንድ የሆነ ትራፊክ ወደ አር3 ቢላክለት ወዴት ፎርዋርድ ማድረግ እንዳለበት አያውቅም። ዲስካርድ ያደርገዋል ማለት ነው። እኛ ግን በስታቲክ ራውቲንግ እነዚህን ራውቶች ወደ አር3 ራውቲንግ ቴብል አድ እናደርጋቸዋለን ኮንፊገር አድርገን ማለት ነው። ኦኬ ራውቲንግ ፓኬት ኢንድ ዲቫይሶች ስንል ለምሳሌ ፒሲ1 ፒሲ2 ኢንድ ዲቫይሶች ናቸው። በመጀመሪያ ትራፊክ ፎርዋርድ ሲያደርጉ ቼክ የሚያደርጉት ምንድነው? ዴስቲኔሽን አይፒው ነው ቼክ የሚያደርጉት። ፓኬት ፎርዋርድ ሲያደርጉ ዴስቲኔሽን አይፒው ነው ቼክ የሚያደርጉት። ዴስቲኔሽን አይፒው ተመሳሳይ ኔትወርክ ላይ ከሆነ ዳይሬክትሊ ለዲቫይሱ ነው የሚልኩት። ነገር ግን ዴስቲኔሽን አይፒው ዲፍረንት ኔትወርክ ላይ ከሆነ የሚልኩት ለምንድነው? ለዲፎልት ጌትዌይ ይልኩታል ማለት ነው። ዜን ዲፎልት ጌትዌው ወደ ኔክስት ሆፕ ፎርዋርድ ያደርገዋል ማለት ነው። አሁን ፒሲ1 እና ፒሲ2 ኮሚኒኬት እንዲያደርጉ ነው የምንፈልገው እኛ። ፒሲ1 እና ፒሲ2 ደግሞ የተለያየ ኔትወርክ ላይ ነው ያሉት። ፒሲ1 ለፒሲ2 ፓኬት ቢሊክ ዴስቲኔሽን አይፒ ማን ነው የሚሆነው? 192.168.40.2 ነው የሚሆነው የፒሲ2 አይፒ ማለት ነው። የፒሲ1 አይፒ ማን ነው? 192.168.10.2 ነው። ሁለቱ የተለያየ ኔትወርክ ላይ ነው የሚገኙት። ፒሲ1 ለማን ነው የሚልከው? ለአር1 ነው የሚልከው ማለት ነው። ለአር1 ይልከዋል፣ ለዲፎልት ጌትዌው ማለት ነው። አር1 የፒሲ1 ዲፎልት ጌትዌይ ነው። ዲፎልት ጌትዌው አዝ ኢንትሪ ፖይንት ነው የሚያገለግለው ማለት ከሎካል ኔትወርክ ሲላክ ወደ ቀጣዩ ወደ ውጭው ኔትወርክ ይልካል። ከውጭ ኔትወርክ ደግሞ ወደ ሎካል ኔትወርክ ትራፊክ ሲመጣ ፎርዋርድ ተቀብሎ ፎርዋርድ ለሎካል ኔትወርክ ዲቫይሶች ፎርዋርድ የሚያደርገው ማን ነው? አር1 ነው ማለት ነው። ፒሲ1 ለአር1 ከላከለት በኋላ ምንድነው የሚያደርገው? አር1 ዲካፕሱሌት ያደርገዋል ፓኬቱን። ምክንያቱም ምንድነው ፓኬቱ ፒሲ1 ለአር2 ሲልክ ላየር1 ላይ ነው የሚልከው። ቢቶች ናቸው የሚላኩለት። ቢቶቹ ላይ ደግሞ አይፒ አድሬሱን ስለማያገኝ አይፒ አድሬስ ላየር 3 ላይ ነው፣ ኔትወርክ ላየር ላይ ነው የሚገኘው። እስከ ኔትወርክ ላየር ድረስ ዲካፕሱሌት ያደርገዋል። ኔትወርክ ላየር ላይ ዴስቲኔሽን አይፒውን ቼክ ያደርጋል ማለት ነው። ዜን ዴስቲኔሽን አይፒውን ቼክ ካደረገ በኋላ የአር1 ራውቲንግ ቴብል ነው ቼክ የሚያደርገው። ዴስቲኔሽን አይፒው ራውቲንግ ቴብል ውስጥ ይገኛል ወይስ አይገኝም ነው ብሎ ቼክ የሚያደርገው ማለት ነው።
የአር1 ራውቲንግ ቴብል ስንመለከት 192.168.40.2 አይገኝም ማለት ነው። በመጀመሪያ ምን ማድረግ ይኖርብናል? የፒሲ2 ኔትወርክን አር1 ላይ ኮንፊገር ማድረግ ይኖርብናል ማለት ነው። ራውቲንግ ኮንፊገር ልናደርግለት ያስፈልጋል ማለት ነው። ኦኬ ወደ ኮንፊግሬሽን ሞድ ሄደን የፒሲ2 ኔትወርክን አር2 ራውቲንግ ቴብል ውስጥ ኮንፊገር እናደርገዋለን። አይፒ ራውት ኮንፊገር ለማድረግ ስታቲክ ራውቲንግ ጊዜ ማለት ነው አይፒ ብለን ራውት ነው የምንለው። ዜን ኔትወርኩን እናስገባለን። ኔትወርካችን የፒሲ2 ኔትወርክ ማለት ነው 192.168.40.0 ከዛ /24 ስለሆነ በሰብኔት ማስክ 255.255.255.0 ቀጥሎ ደግሞ ሁለት ኦፕሽን አለን። አንደኛው አውትጎይንግ ኢንተርፌሱን ወይም ደግሞ ኔክስት ሆፕን ነው መጠቀም እንችላለን ማለት ነው። አሁን እዚህ ጋር ኔክስት ሆፕ ነው የተጠቀምኩት ምክንያቱም ፒሲ1 ለፒሲ2 እየላከ ነው። ፒሲ1 በመጀመሪያ ለአር1 ላከ። አር1 ቀጥሎ ለማን ነው መላክ ያለበት? ለአር2 ነው መላክ ያለበት። አር2 ደግሞ ከአር1 ኮኔክትድ የሆነው በየትኛው ኢንተርፌስ በኩል ነው? በጂ0/0 በኩል ነው ኮኔክትድ የሆነው። የአር2ን ጂ0/0 አይፒ ነው የምንጠቀመው ማለት ነው። የአር2 ጂ0/0 አይፒ ደግሞ 192.168.20.0 ይሆናል ማለት ነው። አሁን የአር1 ራውቲንግ ቴብል ቼክ ብናደርግ ስታቲክ ራውቱ ወደ አር1 ራውቲንግ ቴብል ውስጥ አድ ሆኗል ማለት ነው። መጨረሻ ላይ ኤስ የምትለዋ ኢንዲኬት የምታደርገው ስታቲክ ራውቱ መሆኑን ነው። 192.168.40.0/24 ዴስት እንዲሆነ ፓኬት ሲመጣ አር1 ምንድነው የሚያደርገው? ወደ 192.168.20.2 ፎርዋርድ ያደርገዋል ማለት ነው። እሱ ማለት አር2 ማለት ነው። አሁን ዴስቲኔሽን አይፒያችን ማን ነበር? 192.168.40.2 ነው። 192.168.40.2 የት ውስጥ ይገኛል? 192.168.40.0/24 ውስጥ ይገኛል። እሱን ደግሞ ወደ ማን ነው? ወደ አር2 ነው የሚልከው ማለት ነው። አር1 ለአር2 ይልክለታል ማለት ነው። በተመሳሳይ ሁኔታ አር2 ምን ያደርጋል? ዲካፕሱሌት ያደርገዋል። ዲካፕሱሌት ካደረገ በኋላ ኔትወርክ ላየር ላይ ሲደርስ ዴስቲኔሽን አይፒውን ቼክ ያደርጋል። ዜን ቀጥሎ የራሱን ራውቲንግ ቴብል ቼክ ያደርጋል። ራውቲንግ ቴብሉ ላይ ስንመለከት 192.168.40.0/24 ኔትወርክ የለም። አር2 ራውቲንግ ቴብል ውስጥ በመጀመሪያ ምን ማድረግ ይኖርብናል? በስታቲክ ራውቲንግ የፒሲ2ን ኔትወርክ ኮንፊገር ማድረግ ይኖርብናል ማለት ነው ራውቲንጉ ላይ። አሁን በነገራችን ላይ አር2 ላይ ሁለት ራውት ነው የሚያስፈልገን። የመጀመሪያው ፒሲ1 ለፒሲ2 ሲልክ የፒሲ2ን ራውቲንግ ቴብል አር2 ላይ ኮንፊገር ማድረግ ይኖርብናል። ቀጥሎ ደግሞ ፒሲ2 ለፒሲ1 ራውት ትራፊክ ሲልክ አር2 የፒሲ1 ኔትወርክ ስለማያውቀው የፒሲ1 ኔትወርክ ወደ ማን ነው የሚልከው? ወደ አር2 ነው፣ ወደ አር1 ነው የሚልከው አር2 ማለት ነው። የፒሲ1ን ትራፊክ አር2 ለአር1 ነው የሚልከው በመጀመሪያ። የፒሲ1ን ኔትወርክ አር2 ራውቲንግ ቴብሉ ላይ አድ ማድረግ ይኖርብናል። እንደገና የፒሲ2 ኔትወርክ ደግሞ የአር2 ራውቲንግ ቴብል ላይ ኮንፊገር ማድረግ ይኖርብናል ማለት ነው። በመጀመሪያ የፒሲ2 አይፒ ራውት 192.168.40.0 ከዛ /24 ማለት 255.255.255.0 ማለት ነው። ቀጥሎ ለፒሲ2 የሚላክ ኔትወርክ ከሆነ አር2 ለማን ነው የሚልከው? ለአር3 ነው የሚልከው። አር3 ደግሞ ከፒሲ2 ከራውተር 2 ጋር ኮኔክትድ የሆነው ኢንተርፌስ ጂ0/0 ነው። የጂ0/0 አይፒ ደግሞ 192.168.30.2 ነው። ኦኬ ቀጥሎ ደግሞ የፒሲ1 ኔትወርክን ኮንፊገር ማድረግ ይኖርብናል። የፒሲ1 ኔትወርክ አይፒ ራውት የፒሲ1 ኔትወርክ 192.168.10.0 ነው። ከዛ /24 ስለሆነ 255.255.255.0 ቅድም ሁለት ነገር፣ አንደኛ ኔክስት ሆፑን መጠቀም እንችላለን፣ አለዛም ደግሞ አውትጎይንግ ኢንተርፌሱ መጠቀም እንችላለን ብለናል። አር2 ለፒሲ1 የሚላክ ኔትወርክ ፒሲ2 ማለት ነው ለፒሲ1 ሲልክ አር2 መጀመሪያ ለማን ነው ፎርዋርድ የሚያደርገው? ለአር1 ነው። ለአር1 ፎርዋርድ ሲያደርግ ደግሞ አር2 የሚጠቀመው ኢንተርፌስ ማንን ነው? ጂ0/0 ነው የሚጠቀመው። አውትጎይንግ ኢንተርፌሱን መጠቀም እንችላለን ማለት ነው እንደዚህ። ኦኬ ቀጥሎ
የአርቱን ኢንተርፌስ ራውቲንግ ቴብል የአርቱን ራውቲንግ ቴብል ቼክ ብናደርግ እነዚህ ሁለቱ ራውቶች አድ ሆነው እናገኛቸዋለን ማለት ነው። የመጀመሪያው የፒሲ1 ኔትወርክ 192.168.10.0/24 በየት በኩል በጊጋቢት ኢተርኔት 0/0 በኩል ቀጥሎ ደግሞ የፒሲ2 ኔትወርክ ደግሞ 192.168.40.0/24 በየት በኩል ማለት ነው በአር3 በኩል የአር3 G0/0 IP 192.168.30.2 ማለት ነው። ሶ አሁን ፒሲ1 ለፒሲ2 ነው ፓኬቱን ፎርዋርድ እየላከ ያለው። ሶ አር2 ለማን ይልካል ማለት ነው ለአር3 ፎርዋርድ ያደርጋል ማለት ነው። ምክንያቱም ዴስቲኔሽን አይፒያችን 192.168.40.2 ነው። የሱ ደግሞ ራውት የት ውስጥ ነው የሚገኘው 192.168.40.0/24 ውስጥ ስለሚገኝ ለአር3 ይልክለታል ማለት ነው። ዜን አር3 አሁንም ዲካፕሱሌት አርግቶ ኔትወርክ ላየር ላይ ሲደርስ ዴስቲኔሽን አይፒውን ቼክ ያደርጋል። ዴስቲኔሽን አይፒውን ቼክ ካደረገ በኋላ የራሱን ራውቲንግ ቴብል ነው ቼክ የሚያደርገው። ሶ ቼክ ሲያደርግ 192.168.40.0/24 ዳይሬክትሊ ኮኔክትድ ራውት ነው ሶ አሁን ኮንፊገር ማድረግ አይጠበቅብንም ማለት ነው። የፒሲ2 ኔትወርክ ለአር3 ላይ ኮንፊገር ማድረግ አይጠበቅብንም ምክንያቱም ኦልሬዲ በኮኔክትድ ራውት ሆኖ አድ ስለተደረገ ማለት ነው ወይም ደግሞ ዳይሬክትሊ ኮኔክትድ ራውት ኔትወርክ ስለሆነ ማለት ነው። ሶ አር3 ለፒሲ2 ዳይሬክትሊ ፎርዋርድ ማድረግ ይችላል ማለት ነው። ነገር ግን እዚህ ጋር ፒሲ2 ለፒሲ1 ትራፊኩን ሲልክ አር3 የፒሲ1ን ኔትወርክ አያውቀውም። ሶ ስለማያውቀው የፒሲ1 ኔትወርክ አር3 ራውቲንግ ቴብል ውስጥ ኮንፊገር ማድረግ ይኖርብናል። ሶ ወደ ኮንፊግሬሽን ሞድ ሄደን አር3 ውስጥ ማለት ነው አይፒ ራውት 192.168.10.255.255.0 ዜን አር3 ለፒሲ1 የሚላክ ኔትወርክ በመጀመሪያ ለማን ነው የሚልከው ለአር2 ነው የሚልከው ለአር2 G0/1 ኢንተርፌስ ማለት ነው። የአር2 G0/1 IP አድሬስ ደግሞ 192.168.30.1 ነው። ሶ ቀጥሎ የአር3 ራውቲንግ ቴብል ቼክ ብናደርግ 192.168.10.0/24 ቪያ 192.168.30.1 ያ ማለት የአር2 G0/1 IP አድሬስ ማለት ነው። ወይም ደግሞ ለአር1 ለፒሲ1 ዴስት እንዲሆነ ትራፊክ አር3 ለማን ነው የሚልከው ለአር2 ነው የሚልከው ማለት ነው። ሶ ፒሲ2 ለፒሲ1 ራውቱን ፓኬቱን ሲልክ እንመልከት እንዴት እንደሚሆን። ሶርስ አይፒ አድሬሱ የፒሲ2 አይፒ አድሬስ ነው። ዴስቲኔሽን አይፒ አድሬሱ ደግሞ የፒሲ1 አይፒ አድሬስ ነው። ሶ ሁለቱ የተለያየ ኔትወርክ ላይ ስለሚገኙ ፒሲ2 ለማን ይልካል ለዲፎልት ጌትዌይ ይልካል። የፒሲ2 ዲፎልት ጌትዌይ ደግሞ አር3 ነው። ፒሲ2 ለአር3 ይልከዋል። ሶ አር3 ዲካፕሱሌት አድርጎ ዴስቲኔሽን አይፒውን ነው ቼክ የሚያደርገው። ዴስቲኔሽን አይፒውን ቼክ ካደረገ በኋላ የአር3 ራውቲንግ ቴብሉን ነው ቼክ የሚያደርገው። ሶ ራውቲንግ ቴብሉን ቼክ ሲያደርግ ስታቲክ ራውት ኦልሬዲ አለ። ዴስቲኔሽናችን 192.168.10.2 ነው። ያ ማለት 192.168.10.0/24 ውስጥ ነው የሚገኘው። እሱ ደግሞ ለማን ነው የሚላከው ለ192.168.30.1 ነው። ያ ማለት ማን ነው አር2 ማለት ነው። ሶ አር3 ለአር2 ይልከዋል ማለት ነው። ዜን አር2ም ዲካፕሱሌት አድርጎ ራውቲንግ ዴስቲኔሽን አይፒውን ቼክ ያደርጋል። ዜን የራሱን ራውቲንግ ቴብል ቼክ ያደርጋል። ሶ ቼክ ስናደርግ 192.168.10.0/24 is directly connected ብሎ ጊጋቢት ኢተርኔት 0/0 ይላል። ምክንያቱም አውትጎይንግ ኢንተርፌስ ስለተጠቀምን ነው። ኮንፊገር ስናደርግ አውትጎይንግ ኢንተርፌስ ስለተጠቀምን ሶ አር2 በጂ0/0 በኩል ፎርዋርድ ያደርገዋል ማለት ነው። ዜን አር1 ሪሲቭ ያደርገዋል። አር1 ሪሲቭ ካደረገ በኋላ አሁንም ዲካፕሱሌት አድርጎ ዴስቲኔሽን አይፒውን ነው ቼክ የሚያደርገው። ዴስቲኔሽን አይፒውን ቼክ ካደረገ በኋላ ራውቲንግ ቴብሉን ቼክ ያደርጋል። ሶ ራውቲንግ ቴብሉን ቼክ ሲያደርግ 192.168.10.0/24 ዳይሬክትሊ ኮኔክትድ ኔትወርክ ነው። ሶ ዳይሬክትሊ ኮኔክትድ ኔትወርክ ስለሆነ ኮኔክትድ የሆነው ደግሞ ቤት በኩል ነው በጊጋቢት ኢተርኔት 0/0 በኩል ነው። ሶ አር1 ለፒሲ1 ፎርዋርድ ያደርገዋል ማለት ነው።
እንግዲህ ስታቲክ ራውቲንግ ይህንን ይመስላል ማለት ነው። ይህንን ክላስ ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ሰፖርት ማድረግ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ድረስ ቸርን ሰንብት።